ሰላም ሰላም ቤተሰብ ሰላማችሁ ይብዛ። እንግዲህ እዚህ ጋር የምታዩት ዱቄት ነው። ዛሬ አብረን እንሰራለን ገንፎ። ዱቄት እዚህ ጋር አለኝ ማለት ነው። ለራሴ ነው የምሰራ። ትንሽዬ ነው መስራት የፈለግኩት፣ አምሮኝ ነው ማለት ነው። ጎንን ይጠግናለኝ እንደዚህ ማለት ነው። እና እያመስኩኝ ነው። እዚህ ትንሽዬ አመሰመስ አደረግኩኝ በመጥበሻ ማለት ነው። ከዛን ትንሽ እንትን እንዳይጓጉልብኝ ሲያምስ እንትን ያለው አጣራዋለኝ ማለት ነው። እዚህ ጋር እየነፋው ነው። ይሄው እንግዲህ አብሮ ከገባ አይሆንምና አጣራው ማለት ነው። ነፍቼ እችን ታክላለች እንግዲህ ለመስራት ያሰብኳት ገንፎዬን። ውሃዬ እዚህ ጋር ፈልቷል። ትንሽ ዘይት ጨመርኩበት። ትንሽዬ እንደዛውም ጨው ጨመርኩበት ማለት ነው። እኔና ልጆቼ ናቸው የሚበሉት ማለት ነው። አብረን እንበላለን ከልጆቼ ጋር። ይኸው እዚች ጋር ዱቄት ያለች ጨመርኩበት። ውሃ ፈልቷል፣ ተዘጋጅቷል። ጨመርኩበት። ከዛ እናማስላለን ማለት ነው። ገንፎ በነገራችን ላይ ከሰራው ስንት አመቴ በጣም ቆይቷል። ግን አእምሮኝ ስለነበረ ግድ መስራት ስላለብኝ ነው። በቃ አእምሮቴ ልወጣ ብዬ እንግዲህ ያው አሽቼ ምናምን ነገር እሳቱ ላይ መለስኩኝ ማለት ነው። ከዛን ትንሽዬ ውሃ ጠብ አረኩበት። ብዙ ይመስላል ስታዩት፣ ውሃው ትንሽዬ ነው ያደረኩበት። ከዛን ትንሽ እሳቱ ላይ እንዲቆይልኝ ቁጭ አረኩኝ ማለት ነው። ዋው ደረሰ ያበደ ገንፎ ነው የሆነው ማለት ነው። እና ቆንጆ ደስ የሚል ገንፎ ነው። ግን ብቻዬን ስለሆንኩኝ በልቼ መጨረስ አልቻልኩኝ። ምረዳኝ ሰው አጣሁኝ ለመብላት። እና ይሄንን ይመስላል የዛሬ ቁርሴ ይሄንን ይመስላል። አመሰግናለኝ። ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ስለምታደርጉልኝ ሁሉ እጅግ አድርጌ አመሰግናለሁኝ። ባይ